ከሰው ጋር እያወራችሁ በድንገት ወሬ ጠፍቶባችሁ ያውቃል? በንግግር መሃል የምትናገሩ ሲጠፋ በጣም ያስጨንቃል። ይህ የሚሆነው በምን ምክንያት ይመስላችኋል? ለዚህ ጭንቀት ምክንያቱ ሐሳብ ማጣታችን ሳይሆን እንዲያውም የምንናገረው ነገር በመብዛቱ ነው። አእምሮአችን ሁልጊዜ ብዙ ሐሳቦችን ያመነጫል። ነገር ግን አብዛኞቹ ሐሳቦች ወደ አፋችን ከመድረሳቸው በፊት በውስጣችን ባለው ማጣሪያ ምክንያት ይታገዳሉ። ይህ ሐሳብ ተራ ነው ወይም ብናገረው ይታዘቡኛል ብለን ባሰብንና ትክክለኛውን ነገር ለመናገር በተጨነቅን ቁጥር አእምሮአችን ሊጠቀምባቸው የሚችላቸው አማራጮች እየጠበቡ ይመጣሉ። ለምሳሌ አንድ ሰው ለእረፍት ወደ ሆነ ቦታ ሄዶ ቆይቶ መመለሱን ቢነግረን አእምሮአችን በደርዘን የሚቆጠሩ ምላሾችን ያመነጫል። ለምሳሌ ስለ ጉዞ ጥያቄዎች፣ ስለ ራሳችን የጉዞ እቅድ ወይም ደግሞ ስለ መልኩ መቀየር ከጉዞ በኋላ እንደ ሐሳብ ሊመጣልን ይችላል። ነገር ግን የአእምሮአችን ማጣሪያ ስራ ይጀምራል። ስለ ቆዳ ቀለሙ ማውራት ተራ ይመስላል። ቀልዱ ደግሞ ላያስቅ ይችላል ብለን እናስባለን። በድንገትም አእምሮአችን ባዶ ይሆናል ማለት ነው። ስለዚህ ችግሩ የሐሳብ ማጣት ሳይሆን ከልክ በላይ የሚሰራ ማጣሪያ መሆኑን መረዳት ወሬ እንዳይጠፋብን ለማድረግ የመጀመሪያው እርምጃችን ነው። በቃለ መጠይቆች፣ በስብሰባዎች ወይም በንግግር ወቅት አስደሳች ሆኜ መታየት አለብኝ የሚለው ጫና አእምሮአችን ባዶ እንዲሆን ያደርገዋል። ያለምንም ጥረት ነፃ ሆናችሁ ያወራችሁበትን ጊዜ አስታውሱ። ያ ማለት የነገር መረጣ ማጣሪያችሁ ለጊዜው ጠፍቶ የነበረበት ወቅት ነው። አሁንም ያንን በተከታታይ እንዴት ማድረግ እንደምንችል እንማራለን። አብራችሁን ቆዩ። ምዕራፍ 1 ከልክ በላይ ማሰብን ማቆም። ከልክ በላይ ማሰብ ንግግራችንን ይገድለዋል። ፍጹም የሆነ ነገር ለመናገር መሞከር ጭራሹኑ ምንም እንዳንናገር ያደርገናል። ለዚህ መፍትሄው የ3 ሰከንድ ህግ ነው። መመሪያው ቀላል ነው። ወደ አእምሮአችሁ የመጣን ማንኛውም ሐሳብ በ3 ሰከንድ ውስጥ ተናገሩት። ከ3 ሰከንድ በኋላ ግን ውስጣዊ ማጣሪያችሁ ስራ ይጀምርና ጥሩ የነበሩ የንግግር መነሻዎችን ውድቅ ያደርግባችኋል። ይህ ማለት ዝም ብሎ መዘላበድ ሳይሆን ለራስ ጥርጣሬ ቦታ አለመስጠት ማለት ነው። ተራ የቡና ጨዋታን ልክ ለከፍተኛ የመንግስት ስልጣን ቃለ መጠይቅ እንደምናደርግ አድርገን እንቆጥረዋለን። አንድ አሰልቺ አስተያየት ከሰጠን ከሰው ጋር የመገናኘት እድላችን ለዘላለም የሚቋረጥ ይመስለናል። ነገር ግን ይህንን መመሪያ ስትተገብሩ የምትናገሯቸው ተራ ነገሮች ብዙ ጊዜ ወደ ምርጥ ንግግሮች ይመራሉ። ምክንያቱም እነሱ እውነተኛ፣ ያልተጠበቁና የእናንተን ማንነት የሚገልጹ በመሆናቸው ነው። አንድ ሰው ውሻ ወዳለሁ ቢላችሁ በ3 ሰከንድ ውስጥ ምን አይነት ዝርያ ይሆን ወይም ደግሞ ጎረቤት ውሻ አለው ሌሊቱን ሙሉ የሚጮህ የሚሉ ሐሳቦች ሊመጡ ይችላሉ። የትኛው ይሻላል ብላችሁ አትመርምሩ፣ አንዱን ተናገሩት። ያ የጎረቤት ውሻ ወሬ ስለ አስቸጋሪ ጎረቤቶች ወይም ደግሞ ስለ ጫጫታ ደንቦች ወደ የሚገርም ወሬ ሊመራችሁ ይችላል። ይህ መመሪያ የንግግር ርዕሶቻችሁን ወዲያውኑ ያበዛላችኋል ማለት ነው። ብልጥ ሆኜ መታየት አለብኝ የሚለውን ጫና ያስወግድላችኋል። ከቅርብ ጓደኛችሁ ጋር ስታወሩ ሐሳባችሁን እንደማታጣሩት ሁሉ ከሌሎች ጋርም ያንን ለማድረግ ሞክሩ። ምዕራፍ 2 የማወቅ ጉጉት ነው። የንግግር ልዕለ ኃይል ይባላል። ይሄ ወሬ እንዳይጠፋባችሁ የሚደረገው ትልቁ መሳሪያ ብልጥነት ሳይሆን የማወቅ ጉጉት ነው። ከማንኛውም ሰው ጋር ማውራት የሚችሉ ሰዎች አስደሳች ብቻ ሳይሆኑ ለሌሎች ሰዎች ትኩረት የሚሰጡ ናቸው። እውነተኛ የማወቅ ጉጉት ሲኖራችሁ ጥያቄ አይጠፋባችሁም። ሰዎች ትኩረት የሚሰጣቸውን ሰው ይወዳሉ፣ ምክንያቱም አስደሳች ሆኖ መገኘት ደስ የሚል ስሜት አለው። ቁልፉ እውነተኛ የማወቅ ጉጉት እንጂ ለወሬ ተብሎ የሚደረግ የይስሙላ ፍላጎት አይደለም። እያንዳንዱ ሰው የሚገርም ታሪክ አለው። የእናንተ ስራ ያንን ፈልጎ ማግኘት ላይ ነው። ትኩረታችሁ ከራሳችሁ ብቃት ላይ ወጥቶ ወደ ሌላኛው ሰው ተሞክሮ ሲዞር የንግግሩ ጭንቀት ይበተናል። አንድ ሰው ስለ ስራው ሲነግራችሁ ምን ትሰራለህ ብላችሁ ብቻ አትለፉት። የሚስባችሁን ጎን ፈልጉ። ትልቁ ተግዳሮት ምንድነው? እንዴት ጀመርከው? በዚህ ዘርፍ ሰዎችን ሊያስደንቅ የሚችል ነገር ምንድነው? የሚሉ ጥያቄዎችን በተፈጥሮ ይመጣሉ። ጥልቅ ለሆኑ ንግግሮችም በር ይከፍታሉ። ብዙ ሰው የራሱን ተራ ለማውራት በሚጠባበቅበት በዚህ ዓለም ውስጥ በጥልቀት የሚያዳምጥ ሰው ማራኪ ነው። ሰዎች የሚያስታውሱት የተናገራችሁትን ሳይሆን እንዲሰማቸው ያደረጋችሁትን ስሜት ነው። ምዕራፍ 3 ተከታታይ ጥያቄዎችን የመጠየቅ ጥበብ ነው። የታዋቂ ተናጋሪዎች ሚስጥር ብዙ ማውራት ሳይሆን ተከታታይ ጥያቄዎችን ማወቅ ነው። ይህን ክህሎት ካዳበራችሁ ከግድግዳ ጋር እንኳን ለ1 ሰዓት ማውራት ትችላላችሁ። ግድግዳው ፍላጎትና አመለካከት አለው ብለን ካሰብን ማለት ነው። ተከታታይ ጥያቄዎች ተራ ንግግሮችን ወደ ጥልቅ ግንኙነት ይቀይራሉ። ቀመሩ ቀላል ነው። አዳምጡ፣ ዝርዝር ነገሮችን ለዩ። ከዛም በሌላ ርዕስ ከመተካት ይልቅ በዛው ርዕስ ላይ ጠልቃችሁ ጠይቁ። አብዛኛው ሰው በጭንቀት ምክንያት ርዕስ በፍጥነት ይቀይራል። ነገር ግን ጥልቅ ንግግሮች በአንድ ጉዳይ ላይ ረዘም ላለ ጊዜ መቆየትን ይጠይቃሉ። እነዚህ ጥያቄዎች ቅድመ ዝግጅት አያስፈልጋቸው፣ ምክንያቱም የሚመነጩት ሌላኛው ሰው ከተናገረው ሐሳብ ነው። አንድ ሰው ጣሊያን ሄጄ ነበር ቢላችሁ እንዴት ነበር ብሎ ከመተው ይልቅ የትኛው ከተማ ይበልጥ ደስ አለህ? ከዚያም ፍሎሬንስ ብሎ ቢመልስላችሁ ፍሎሬንስን ልዩ ያደረጋት ምንድነው? ግንባታው ነው ወይስ ሌላ ነገር? በማለት ንግግሩን ማቆየት ይቻላል። ምዕራፍ 4
የንግግር ድሮች የሚል እንመልከት። አንድን የንግግር ርዕስ ወደ 5 አቅጣጫዎች መቀየር ቢቻልስ? በሌላኛው ሰው ንግግር ውስጥ የሚገኙ ትናንሽ ፍንጮችን ወይም ደግሞ ድሮችን መለየት ማለት ነው። ለምሳሌ ከወንድሜ ጋር ኮሎራዶ ተራራ ለመውጣት ሄደን ነበር ግን አየሩ ደስ አይልም የሚል ንግግር ውስጥ 5 ድሮች አሉ። ተራራ መውጣት፣ ኮሎራዶ፣ ስለ ወንድም፣ ስለ አየር ሁኔታ ወይም ደግሞ በአጠቃላይ ስለ ጉዞ። እነዚህን ድሮች በልቦናችሁ ከያዛችሁ አንዱ መንገድ ሲዘጋባችሁ ሌላኛው እንደ ዋስትና ያገለግላችኋል። በሚቀጥለው ጊዜ ስታወሩ እነዚህን አማራጮች ለመስማት ሞክሩ። አንድ የዌብሳይት ፕሮጀክት ላይ እየሰራሁ ነው፣ ደንበኛው ሐሳብ ስለሚቀይር ግን ጊዜ ወሰደብኝ ቢላችሁ ስለ ዌብሳይቱ፣ ስለ ጊዜው፣ ስለ ደንበኛው ፍላጎት ወይም ደግሞ አስቸጋሪ ደንበኞችን ስለመያዝ መጠየቅ ትችላላችሁ። እነዚህን ድሮች በመከተል አሁን ምን ልበል የሚለውን ጭንቀት ማስወገድ ይቻላል። ምዕራፍ 5 የጥልቀትና የቅለት ሚዛን። በጣም የሚስቡ ንግግሮች እንደ ጥሩ ፊልም ናቸው። ጥልቀት ያላቸውና ቀለል ያሉ ነገሮች ይኖሩባቸዋል። በጣም ጥልቅ ሲሆን ይከብዳል፣ በጣም ቀለል ሲል ደግሞ ባዶ ይሆናል። ጥልቀት መቀራረብን ሲፈጥር፣ ቅለት ደግሞ መዝናናትን ይሰጣል። መጀመሪያ ቀለል ባሉ ርዕሶች ጀምሩና መቀራረብ ሲፈጠር ወደ ጥልቅ ጉዳዮች ግቡ። አንድ ጉዳይ በጣም ከበደ ካላችሁ ወደ ቀለል ያለ ነገር ቀይሩት። ለምሳሌ ስለ ስራ ጫና በዝርዝር ካወራችሁ በኋላ ስለ ስራ ጫና ካነሳን አይቀር ቢሮ ውስጥ እሳት እየነደደ በሰላም ሜዲቴት የሚያደርገውን ሰውዬ ቪዲዮ አይታችኋል በማለት ንግግሩን መልሳችሁ ማቅለል ትችላላችሁ። ወይም ደግሞ በተቃራኒው ስለ ፊልሞች ካወራችሁ በኋላ የምናያቸው ነገሮች ዓለምን የምናይበትን መንገድ ይቀይሩታል ብለህ ታስባለህ በማለት ጥልቀት መጨመር ይቻላል። እውነተኛ ግንኙነት ሁለቱንም ሚዛን መጠበቅ ይፈልጋል። ምዕራፍ 6 አእምሮ ባዶ ሲሆን የመመለሻ ስልቶች። እነዚህ ሁሉ ዘዴዎች ቢኖሩም እንኳን አእምሮአችሁ ባዶ የሚሆንበት ጊዜ ሊኖር ይችላል። ልዩነቱ አሁን መመለሻ መንገዶች አሏችሁ ማለት ነው። አእምሮአችሁ ለጊዜው ስራ ሲያቆም በዙሪያችሁ ያለውን አካባቢ ተመልከቱ። እዚህ ካፌ ውስጥ የሚከፈተው ሙዚቃ ዛሬ በጣም ደስ ይላል፣ ወይም ደግሞ በዚህ ቢሮ ውስጥ ያሉት ስዕሎች በጣም ያምራሉ ማለት ትችላላችሁ። ሌላኛው አስተማማኝ መንገድ ቀደም ብለው ወደ አነሱት ሐሳብ መመለስ ነው። ቅድም ሲያትል ውስጥ ነው ያደኩት ብለህ ነበር፣ እስኪ ስለዛ አካባቢ ንገረኝ በሉ። ፕሮፌሽናል ተናጋሪዎችም እንኳን አእምሯቸው ባዶ ይሆናል፣ ነገር ግን እነዚህን ስልቶች በብቃት ስለሚጠቀሙ እናንተ አታውቁባቸውም። ምዕራፍ 7 የድንገተኛ አደጋ መከላከያ መሳሪያ የሚል ነገር እንመልከት። እያንዳንዱ ጎበዝ ተናጋሪ የራሱ ምስጢራዊ መሳሪያ አለው። ይህም አደጋ ሲያጋጥም የሚጠቀምባቸው የንግግር ርዕሶች ናቸው። የእናንተ ዝግጅት ወቅታዊ ጉዳዮችን፣ መዝናኛን፣ ጉዞን፣ ምግብን፣ ቴክኖሎጂንና ምኞትን የሚያካትቱ ጥያቄዎችን መያዝ አለበት። ምን ትሰራለህ ከማለት ይልቅ ሰሞኑን በምን ስራ ተጠምደሃል በሉ። ጥሩ ፊልም አየህ ከማለት ሌላ ሰው እንዲያየው የምትመክረው ፊልም ምንድነው ብላችሁ ጠይቁ። የታቀደ ጉዞ አለህ ከማለት ይልቅ ለ24 ሰዓት ብቻ ወደ ፈለከው ቦታ መሄድ ብትችል የት ትሄዳለህ በማለት ይበልጥ የግልና የሚስብ መልስ እንዲሰጡ ግብዣ አድርጉ። ይህ ዝግጅት ጭንቀታችሁን ያስወግደዋል። ምዕራፍ 8 ራስን መግለጥ ነው። ይሄ ደግሞ ንግግርን በፍጥነት ለማጥለቅ የሚረዳው ስለ ራስ እውነተኛ ነገር ማካፈል ነው። እናንተ በትንሹ ስለ ራሳችሁ ስታወሩ ሌላውም ሰው ስለ ራሱ እንዲያወራ በር ትከፍቱለታላችሁ። ቁልፉ በሂደት ማሳደግ ነው። ከመረጃ ተነስታችሁ ወደ አመለካከት ከዛም ወደ ስሜት ተሻገሩ። ለምሳሌ የቺካጎ ተወላጅ ነኝ፣ ይሄ መረጃ ነው። ከተማዋን ወዳታለሁ ግን ተመልሼ መኖር አልፈልግም፣ ይሄ ደግሞ አመለካከት ነው። ከዛ መውጣቱ ለኔ በጣም ከባድ ነበር፣ ይሄ ደግሞ ስሜት ነው። ይህ ሂደት እንግዲህ ተፈጥሯዊ መቀራረብን ይፈጥራል። ፊልሙን ወድጄዋለሁ ከማለት ይልቅ ፊልሙ ከእህቴ ጋር የነበረኝን ግንኙነት አስታወሰኝ፣ እኛም እንደዛ እንፎካከር ነበር ብትሉ ሌላው ሰው ስለ ቤተሰቡ እንዲያወራ መንገድ ይከፍትለታል። እናንተ ከቃላቶቻችሁ ጀርባ እውነተኛ ሰው መሆናችሁንም ያሳያል። ምዕራፍ 9 እና የመጨረሻው ምዕራፍ ንግግርን በአግባቡ ማጠቃለል ነው። ንግግርን በጥሩ ሁኔታ መጨረስ ልክ እንደ ማስቀጠሉ አስፈላጊ ነው። አብዛኛው ሰው ይህን ክፍል ያበላሸዋል። ምርጥ ማጠቃለያ 3 ነገሮችን ይይዛል። አንደኛው በጎ አድናቆትን መግለጽ፣ ሁለተኛው እውነተኛ ምክንያት መስጠት፣ ሶስተኛው ደግሞ ለወደፊት ግንኙነት መንገድ መተው ነው። በቃ ልሄድ ነው ብሎ ከማቋረጥ ይልቅ ስለ ፎቶግራፍ ስራህ ማወቄ በጣም ደስ ብሎኛል፣ አሁን ለሌላ ቀጠሮ መሄድ ስላለብኝ ላቋርጥ ነው፣ ግን ስራዎችህን በሊንክ ብትልክልኝ ደስ ይለኛል በማለት በፈገግታ ተለዩ። ይህ ስልት በማንኛውም ቦታ የሚሰራና ጥሩ ስሜት ጥላችሁ እንድትሄዱ የሚያደርግ ነው። ማጠቃለያ እንግዲህ እነዚህ ክህሎቶች የተሻለ ተናጋሪ ብቻ ሳይሆን ሙሉ በሙሉ ዝግጁ የሆነ ተግባቢ ያደርጓችኋል። ንግግሮች ለፍርድ የሚቀርቡባቸው መድረኮች ሳይሆኑ የመቀራረቢያ ዕድሎች መሆናቸውን ስትረዱ ማህበራዊ ጭንቀታችሁ ይቀንሳል። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች አጋሩት። ሰብስክራይብ በማድረግም ቤተሰብ ይሁኑ። አስተያየት ካላችሁ በኮሜንት አሳውቁኝ።